ክብራትና ክብራን አድማጭ ተመልካቾቻችን ይህ ተስፍሽ ሚዲያ ነው። ተስፍሽ ሚዲያ ብዙ ጊዜ በሕይወታችን ሊጠቅሙን የሚችሉ መጽሐፎች ታትመው በገበያ ላይ ይውላሉ። ነገር ግን ከማንበብ ልምድ አለመኖር፣ ጊዜ ከማጣት ወይም የመግዛት አቅም ያለመኖር፣ ማወቅ እየፈለግን የማንበብ ዕውቀት በማጣት እኔ በጠቀስኳቸውና ባልጠቀስኳቸውም ምክንያት ብቻ ሕይወታችንን ሊቀይሩ የሚችሉ አያሌ መጣጥፎችን ሳንገናኛቸው እንቀራለን። እኛ ግን እንዲህ አስብን፣ ይጠቅማሉ፣ ያስተምራሉ፣ ያዝናናሉ ያልናቸውን እያነሳን ለእናንተ በትረካ መልክ ማቅረብ። አረፍ ብለውም ቢሆን በሥራ ላይ ሆነውም ቢሆን እየነዱም ቢሆን ብቻ እንደተመቸው ሆነው ዘና ብለው ያድምጡን፣ ይጠቀሙበታል። ከእርሶ የሚጠበቀው ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ማድመጥ ብቻ ነው። ከወደዱን ያበረታቱን። ይበልጥ ለመስራት እንድንተጋ ከጎናችን ይቆሙ። ይህ ተስፍሽ ሚዲያ ነው። ለዛሬ ተወዳጁ ዶክተር ወዳጄነ መሐረነ 101 የጥበብ ጠብታዎች የተሰኘውን መጣጥፉን እናቀርብላችኋለን። ይጠቀሙበታል። መግቢያ። እኔ ዶክተር ወዳጄነ መሐረነ እባላለሁ። ሐረር ተወልጄ አዲስ አበባ ነው ያደግኩት። 22 ማዞሪያ ካሳንቺስና ሪቺ አካባቢ ልጅነቴንና ወጣትነቴን ያሳለፍኩባቸው ሰፈሮቼ ናቸው። በምድር ላይ ብዙ ዓመት አሳለፍኩ። ብዙ ተማርኩ፣ ብዙ አነበብኩ። በዚህ ዓለም በቂም ከበቂም በላይ የኖርኩኝ ይመስለኛል። የዓለምን ደስታዋን፣ ሐዘኗን አይቻለሁ። ተራራውን ወጥቻለሁ፣ ቁልቁለቱን ወርጃለሁ፣ ምድረ በዳውን አቋርጫለሁ፣ ባህሩንም ተሻግሬያለሁ። በደስታ ተፍለቅልቄያለሁ፣ በሐዘን ተቆራምቻለሁ። ሀብታም መሆንን አይቻለሁ፣ ግን ደግሞ ተቸግሬም አውቃለሁ። በኑሮ ፈተና ደጋግሜ ወደቅኩ፣ ግን ደግሞ አቧራዬን እያራገፍኩ ተነሳሁ። አንዳንዴ ተሸነፍኩ፣ ብዙ ጊዜ ግን አሸነፍኩ። ቦሌ ሁለተኛ ደረጃ ትምህርት ቤት ተማርኩ፣ ሰቀልኩ፣ ተሸለምኩ። ሕክምና ተማርኩ፣ ሜዲካል ፋክልቲ አዲስ አበባ ዩኒቨርሲቲ። ሳይኮሎጂውን አጠናው፣ 6 ኪሎ ካምፓስ እዛው ዩኒቨርሲቲ። ትሮፒካል ሜዲሲን አጠናው፣ ፓቶ ባዮሎጂ ኢንስቲትዩት አሁንም አዲስ አበባ ዩኒቨርሲቲ። ቴዎሎጂውንም ተማርኩ፣ ኤገስትና ውጭ። ስነ ጽሑፍን አነበብኩ፣ ፍልስፍናውን አሰላሰልኩ፣ ለማወቅ ለመረዳት ሞከርኩ። ራሴን በእውቀት ለማነጽ ታገልኩ። በዶክተርነቴ ላይ 3 የማስትሬት ዲግሪዎችን ጨመርኩ። ሙዚቃን ሰማሁ፣ አደመጥኩ፣ ተዝናናሁ። ናይት ክለቦች ዞርኩ፣ ቲያትሮችን አየሁ፣ ፊልሞችን ተመለከትኩ፣ ልቦለዶችን አነበብኩ። ብዙ የፍቅር ሕይወትን አሳለፍኩ። ምንም አይቅርብኝ አልኩ። ቃምኩ፣ አጨስኩ፣ ጠጣሁ። ሊያጠፋኝ ሲሆን ግን ጫቱንም ሲጋራውንም መጠጡንም አውጥቼ ጣልኩ። ከሱስ ተገላገልኩ። መንፈሳዊነትን ፈለግኩ። ፈጣሪን ፈለግኩት። የሠራኸኝ ያበጀኸኝ ወደዚህ ዓለም ያመጣኸኝ ማነህ ብዬ ፍለጋ ወጣሁ። በእስልምና፣ በክርስትና፣ በአይሁድ እምነት ውስጥ ፈለግኩት። በቡዲዝም፣ በሂንዱይዝም፣ በታኦይዝም፣ በኮንፊሻሊዝም ፈለግኩት። በቤተ ክርስቲያን፣ በኦርቶዶክስ፣ በካቶሊክ፣ በአድቬንቲስት፣ በወንጌላውያን አጥብቄ ፈለግኩት። ያገኘሁት ጊዜ አምላኬን አመሰገንኩት፣ አወደስኩት፣ ዘመርኩለት፣ አመለክኩት። ደግሞም ወደ እርሱ ለመንኩ፣ ማለድኩ፣ ጸለይኩ። መጽሐፍ ቅዱስን አጠናሁ፣ የቃሉን ማር በላሁ፣ ወተቱንም
ጠጣሁ። ብዙ መጽሐፍት አነበብኩ። ሐሳባቸውን አወጣሁ፣ አወረድኩ፣ አሰላሰልኩ። እኔም ራሴ ደግሞ 4 መጽሐፍቶችን ጻፍኩ። ከፍተኛ ባለሥልጣናትን፣ ታላላቅ ባለሀብቶችን፣ ታዋቂ ምሁራንን አወራሁ፣ አነጋገርኩ። የሚያስቡትን ለማወቅ ሞከርኩ። 2 ጊዜ አገባሁ፣ ትዳር መሠረቱ። መጀመሪያ ታላቄን 14 ዓመት በዕድሜ የምትበልጠኝን፣ ከዚያ ደግሞ ታናሼን 14 ዓመት በዕድሜ የምታንሰኝን። የመጀመሪያዋ የደም ግባት ያላት ውብ፣ ማራኪ፣ ሳቂታ፣ ሁለተኛዋ የቁንጅና ጥግ ለግላጋ፣ ዘንካታ፣ ደርባባ። 2 ጊዜ ፈታው። በቃ ትዳር ለእኔ አልሆነም ብዬ ተውኩት። የአምላኬ ታላቅ ምሕረቱ ግን በእኔ ላይ ተገልጦ ነበርና የ2 ሴት ልጆች አባት ሆንኩ። በደስታ ለመለምኩ። ዓለምን ዞርኩ። አሜሪካንን፣ ካናዳን ከጥግ እስከ ጥግ አየኋቸው። ሎንዶን፣ ፓሪስ፣ ሮም፣ ፓኪስታን ሲቲ፣ ስቶክሆልም፣ ጉተንበርግ፣ ጄኔቫ፣ ፍራንክፈርት፣ ካምፓላ፣ ጆሐንስበርግ፣ ኬፕታውን፣ ደርባን ዞርኩባቸው። ህንድም ሄድኩ። ሙምባይ፣ ፑኔ፣ ቻፒቲ በላሁ። በባጃጅ ተንሸራሸርኩ። በኢትዮጵያዊነቴ ኮራው። አፍሪካዊነቴን አከበርኩ። አሜሪካዊነቴን ጨመርኩ። የፈለግኩትን በላሁ። ደስ ያለኝን ጠጣሁ። ዘነጥኩ፣ ሽቶ ነሰነስኩ። በዓለም ላይ ያለውን የድሎት ሕይወት ቀመስኩ። ደግሞም የሀገሬን ሽሮ በልቻለሁ። የጀበና ቡናዋን ጠጥቻለሁ። እንጀራዋን እንጀራዬ አድርጌያለሁ። ክርስቶስን ሰበክኩ። መጽሐፍ ቅዱስን አስተማርኩ። ስለ ቅድስት ድንግል ማርያም ክብር ተከራከርኩ። ስለ ቃል ኪዳን ታቦቱም ተናገርኩ። አከራካሪ ሆንኩ። ሰዎች በእኔ ምክንያት ሲነታረኩ፣ ሲከራከሩ አደመጥኩ። ፈራሁ፣ ጀገንኩ፣ ጨከንኩ፣ ተደሰትኩ። በየመድረኩ ተጋበዝኩ፣ ተናገርኩ፣ ደሰኮርኩ። ሙገሳና አድናቆት በዛልኝ። ስድብና ነቀፋም ቀመስኩ። በሕዝብ ፍቅርና አድናቆት ተደነቅኩ። ከዚህ ሁሉ በኋላ ግን ከሰማይ በታች ምንም አዲስ ነገር እንደሌለ አወቅኩ። የሚሆነው ያው የሆነው፣ የሚደረገው ያው የተደረገው ነው። ይህንን መጽሐፍ የጻፍኩት ለእርሶ ለወዳጄ ነው። ወዳጄ ማለትን ከክርስቶስ ነው የተማርኩት። እሱ ሁሉንም ሰው ወዳጄ ወይም ማይ ፍሬንድ ነበር የሚለው። ስለዚህ ለእርሶ ለወዳጄ በአእምሮዬ ያሉትን የተማርኳቸውንና ያስተማርኳቸውን 101 የጥበብ ጠብታዎች ላካፍሎት ወደድኩ። የሚጠቅሞትን መርጠው ይውሰዱ። መልካም ንባብ ይሁንሎ። አድማጭ ተመልካቾቻችን ዶክተር ወዳጄነህ መሐረነ ከሚመክረን 101 ምክሮች መካከል ዛሬ 4ቱን እናቀርብላችኋለን። እርስዎ የሚጠቅሙትን ወስደው በሕይወቶ ላይ በተግባር ለማድረግ ይሞክሩ፣ ይጠቀሙበታል። በደንብ ያድምጡን። የጥበብ ጠብታ 1 ሰው ከዚህ ምድር ኑሮ ሲሰናበት ዜናው ላይ ደግሞም መቃብሩ ላይ የተወለደበት ቀንና የሞተበት ቀን ይጻፋል። ከ19 እስከ 20 ተብሎ በሁለቱ ቀናት መካከል ያለችው ምልክት ዳሽ ትባላለች። ይህቺ ትንሽዬ መስመር ያ ሰው በምድር ላይ የኖረውን ጊዜ ትወክላለች። በጣም ትንሽ ያደርጓታል። ረዘም ያለውን መስመር እንኳን አያስቀምጡም። ይህ በምድር የምንኖረው ኑሮ እጥረቱን ያሳያል። አንዳንድ ሰዎች ከኑሮ ማጠር የተነሳ ሕይወት ኢሉዥን ነው ብለው ያስባሉ። ማለትም እውነት አይደለም መስሎን ነው እንጂ እየኖርን እኮ አይደለም ማለታቸው ነው። በዚህ አልስማማም። ነገር ግን እንደዚያ መስሎኝ ያውቃል። አሁን በቅርብ አይደለ እንዴ ከቦሌ 2ኛ ደረጃ ትምህርት ቤት ጨርሼ የወጣሁት? አሁን ቅድም አይደለ እንዴ
ከሕክምና ፋክልቲ ተመርቄ የወጣሁት። ታዲያ ጊዜው እንዴት አለፈ? እውነት አይመስልም እኮ። እና ታዲያ ምን እናድርግ? ዓመታቶቻችን ተቆጥረው የተሰጡን ከሆኑ እጅግ ውጤታማ ኑሮ ለመኖር መወሰን ያለብን ይመስለኛል። ዕድሜያችንን ማባከን የለብንም። ውጤታማ የሆነ ኤፊሽንት ኤንድ ኢፌክቲቭ ኑሮን መኖር አለብን። ዓመታቶችን ተቆጥረው እንደተሰጡን ካወቅን የተሰጡንን ዓመታት በማስተዋል በጥሩ ሁኔታ ማሳለፍ አለብን። ጎበዝ ኢንቨስተር ገንዘቡን በጥሩ ሁኔታ ኢንቨስት እንደሚያደርግ ዕድሜያችንን ኢንቨስት ማድረግ አለብን። የጥበብ ጠብታ 2 ለምድር ኑሮ የሚሰጥ ትርጉምን በተመለከተ 2 የተለያዩ አመለካከቶች አሉ። አንደኛው ኤክስተንሽናሊዝም ሲሆን ሌላኛው ደግሞ ንሂናሊዝም ነው። ኤክስተንሽናሊዝም ሕይወት ትርጉምና ዓላማ ሊኖረው ይገባል ወይም ልንሰጠው ይገባል ብሎ ያምናል። ሁላችንም ለምድር ኑሯችን ትርጉምና ዓላማ እንድንሰጠው ያበረታታል። ንሂናሊዝም ደግሞ ሕይወት ምንም ትርጉም የለውምና አትድከሙ ብሎ ነው የሚያምነው። አንድ ጊዜ አንድ ፕሮፌሰር የሕይወት ትርጉምን አግኝቼዋለሁ ብሎ አወጀ። ተማሪዎቹንና እንግዶችን ሰብስቦ የሕይወት ትርጉምን ልነግራችሁ ነው አላቸው። ለመስማት ሲጠባበቁም ሕይወት ምንም ትርጉም የለውም፣ በቃ አርፋችሁ ኑሩ አላቸው። ሌላው ምሁር ደግሞ ሕይወት ትርጉም እንደሌለው ለማስረዳት ሲሞክር የሕይወት ትርጉምን መፈለግ ማለት ሽንኩርትን እንደ መላጥ ነው። አንድ ነገር አገኝበታለሁ ብለህ ትልጠዋለህ፣ ምንም ሳታገኝ ተልጦ ያልቃል ነበር ያለው። ሕይወት ግን ትርጉም አለው። እኔ ትርጉም ያገኘሁት ወደ እግዚአብሔር ስጠጋ ነው። በምድር ላይ ያለሁት ለእርሱ ክብር እንደሆነ ሳውቅ መኖር ያለብኝ ለፈቃዱ መሆኑን ስረዳ ከዚህኛው ይልቅ የሚቀጥለው ዘላለማዊ ሕይወት እንደሚበልጥ ሳውቅ ያን ጊዜ ትርጉም አገኘሁ። ለምድር ኑሮዬ ዓላማ ፐርፐስ ሰጠሁት። እርሶም ይህንን ያድርጉ። የሕይወትን ትርጉም ከፈጣሪ ጋር ፈልገው ያግኙ። የጥበብ ጠብታ 3 ባለፈው ምዕራፍ ስለ ሕይወት ትርጉም አይተናል። ትርጉሙን ማግኘት ከተሳካልን ዓላማውን ደግሞ ማስቀመጥ አለብን። ታዲያ ለምንድን ነው የምንኖረው? ዕድሜያችንን ምን እናድርግበት? መቼም ሁሉን ነገር መሆን አንችልም። ሁሉን ነገር ማድረግ አንችልም። በተወሰነ ነገር ላይ ማተኮር ወይም ፎከስ ማድረግ ይኖርብናል። አንዲት እናት እኔ የምኖረው ልጆቼን ለማሳደግ ነው ልትል ትችላለች። መልካም ብላለች። ልጆቿን ማሳደግ ትልቅ ዓላማ ነው። አንድ ሐኪም ደግሞ የምኖረው የሰዎችን ሕመም፣ ስቃይ ለማቅለል ነው ቢል ትክክል ብሏል። መምህሩም እኔ የምኖረው ትውልድን በእውቀት ለማነጽ ነው ቢል ልክ ነው። የሕግ ባለሙያውም የመኖሬ ፋይዳ ፍትሕ በማኅበረሰብ ውስጥ ለማስፈን ነው ቢል ጥሩ ብሏል። ሁሉም ሰው የሚኖርለት ምናልባትም የሚሞትለት ዓላማ ሊኖረው ይገባል። ለኑሯችን ዓላማ ስንሰጠው ኃይል፣ ኢነርጂ ይሆንልናል። እዚህም እዛም ውስጥ አንገኝም። መንገዳችን ደህና ተደርጎ የተዘጋጀ የተነጠፈ ይሆናል። በዓላማ መኖራችን ስህተቶችን ከመስራት ይጠብቀናል። ሁሉን ካልሞከርኩ፣ ሁሉን ካልሰራው፣ ሁሉን ካላደረግኩ አንልም። በከንቱ አንደክምም። እኛ የምንሰራውን ሰርተን ሌላውን ደግሞ ለሌሎች እንተዋለን። እኔ የሕይወት ዓላማዬን ያገኘሁት ይመስለኛል። ዋነኛው ዓላማዬ ለእግዚአብሔር መኖርና እሱን ማገልገል ነው። በዚህ ዋነኛ ዓላማ ስር ግን በዋናነት ሕዝብን ማስተማር፣ ወጣቶችን ማነጽ፣ የሰዎችን አእምሮ ስቃይ መቀነስ እንዲሁም እነሱን ደስተኛ ማድረግ ዓላማዎቼ ናቸው ብዬ ወስኛለሁ።
የጥበብ ጠብታ 4 በምድር ስንኖር ሁሉ ነገር አይሞላም። አንዱን ስናሟላ አንዱ ይጎድላል፣ አንዱን ስናስተካክል አንዱ ይበላሻል። ደስተኛ ለመሆን ሁሉ እስኪሞላና እስኪስተካከል ከጠበቅን ደስተኛ ሳንሆን እናልፋለን። እኔ በዘመኔ ሳስተውል ፈጣሪ ፍጹም ቢሆንም ይህ የወደቀ ዓለም ግን ፍጹም እንዳልሆነ ተረድቻለሁ። እኔ ፍጹም እንዳልሆንኩኝ ሁሉ ሰዎች ፍጹም እንዳልሆኑ ገባኝ። ደስተኛ ለመሆን ስሞክር የጎደለው የተበላሸው ነገር ደስተኛ እንዳልሆን ይከለክለኛል። አንድ ቀን ግን ወሰንኩ። ከዛሬ ጀምሮ ዶክተር ወዳጄነህ ደስተኛ ነው ብዬ አወጅኩ። እውነትም ታዲያ በጣም ደስተኛ ሆንኩ። አንዳንዶች ትምህርት ሲጨርሱ ደስተኛ የሚሆኑ ይመስላቸዋል። አንዷ ሳገባ ደስተኛ ሆናለሁ ትላለች። አግብታ ያልወለደችው ደስተኛ የምሆነው ስወልድ ነው ትላለች። ሌላው ደግሞ ጥሩ ሥራ ሳገኝ ደስተኛ ሆናለሁ ይላል። ወይም መኪና ስገዛ፣ አሜሪካ ሲሄድ ደስታዬ ይጀምራል ይላል። እንደሱ ግን አይደለም። ደስተኛ ለመሆን መወሰን ያለብን አሁን ነው። ደስተኛ መሆን ያለብንም ሁልጊዜ ነው። ቅዱስ ቃሉ በጌታ ደስ ይበላችሁ ብሏልና። በምድር ላይ ሲከፋን፣ ስንጨነቅ፣ ሰዎች ሲከፉብን የሚወደን የሚያስብልን አምላክ እንዳለን ስናስብ ደስ ይለናል። እግዚአብሔርን አሰብኩት ደስም አለኝ እንዳለ ዳዊት የደስታችንን መሠረት መንፈሳዊ ብናደርገው የማይናወጥ መሠረት ይኖረነዋል። ምንም የማይቀንሰው ደስታ ይሆንልናል። ከዚህ በታች ደግሞ በትዳር ጓደኛችን ወይም ፍቅረኛችን፣ በልጆቻችን፣ በሥራችን፣ በተሰጠን መልካም ነገር ሁሉ ደስተኛ መሆን አለብን። ይህንን የተሰጠኝን ዕድሜ በፍጹም በሐዘን፣ በትካዜ፣ በጭንቀት፣ በድብርት ላሳልፈው አልፈልግም። ደስ ይለኛል። ሁልጊዜም ደስተኛ ነኝ። እርሶም ደስተኛ ይሁኑ። አድማጭ ተመልካቾቻችን ለዛሬ ዶክተር ወዳጄነህ መሐረነህ ማን ነው የሚለውን ከሐሜትና ከሰው ወሬ ይልቅ ራሳችን ከራሱ የተጻፈውን ሰምተናል። ደግሞ ከጻፋቸው 101 ምክሮች መካከል ለዛሬ 4ቱን ሰምተናል። ቀሪ 97ቱን ደግሞ በተለያየ ጊዜ እንሰማለን። እርሶ ብቻ ከኛ ሚዲያ ጋር ይቆዩ። ሁሉንም ምክሮች እናሰማዎታለን። እንቀጥላለን።